ሰላም በዚህ የዙም ቱቶሪያል እንዴት የዙም ስማችንን እና ፕሮፋይላችንን መቀየር እንደምንችል የምናይ ሲሆን እስከ ቪዲዮውን ፍጻሜ አብራችሁኝ ቆዩ። በመጀመሪያ የዙም አፕሊኬሽን ስልካችን ላይ ከሌለ ወደ ጉግል ፕሌይ ስቶር በመሄድ ቀጥታ ዙም ብለን እንጽፍና ዙም አፕሊኬሽኑን ዳውንሎድ እናደርጋለን። ኢንስታል እናደርገዋለን። ከዛ ዳውንሎድ ያደርጋል ማለት ነው። ከዛ የዙም አፕሊኬሽኑን ካወረድን በኋላ በቀጥታ ኦፕን እንለዋለን። ኦፕን ካደረግነው በኋላ ሳይን ኢን ማድረግ እንችላለን፣ ሳይን አፕ ማድረግ እንችላለን፣ ወይንም ጆይን ኤ ሚቲንግ ማለት እንችላለን። ጆይን ኤ ሚቲንግ ቀጥታ ለምሳሌ ሊንኩ ተልኮልን ሊንኩን ተጭነን የምንመጣ ከሆነ ጆይን ኤ ሚቲንግ የሚለውን እንጫናለን። ስንጫን እዚች ጋር እንደምታዩት ሚቲንግ አይዲውን ይጠይቀናል። ሚቲንግ አይዲውን ባይ ዲፎልት ሊያስገባልን ይችላል። ከዛም በኋላ ደግሞ ምን አብረን እናስገባለን? ዲስፕሌይ ኔሙን እናስገባለን። ያ ማለት ዙም ሚቲንግ ስንገባ ስማችንን ማን ብሎ ነው ማሳየት ያለበት የሚለውን እዚች ጋር ማስተካከል እንችላለን። እንደዚህ አጥፍተን የምንፈልገውን ስም መጻፍ እንችላለን። ዙም አይዲውንም ደግሞ እኛ የምናውቀው ከሆነ ወይ ኮፒ አድርገን ፔስት ማድረግ እንችላለን። ከዛ ያንን ካደረግን በኋላ ጆይን ስንለው ሚቲንግ ፓስኮዱን ይጠይቀናል ማለት ነው። ለምሳሌ እንደዚህ አድርገን አሁን ኤግዛክት ሊንኩ ስለሌለ አያስገባኝም፣ ግን ሊንኩ ቢኖር ጆይን ስትሉት ምን ይጠይቃችኋል? ሚቲንግ ፓስኮዱን ወይም ፓስወርዱን ይጠይቃችኋል። ፓስወርዱን ካስገባችሁ በኋላ ጆይን ማድረግ ትችላላችሁ ማለት ነው። ከዚህ ውጪ ደግሞ ሳይን ኢን አድርገን የምንገባ ከሆነ ሳይን ኢን እንለዋለን። ከዛ በጉግል አካውንታችን ማለት ነው፣ ያ ማለት በኢሜይላችን ጆይን እናደርገዋለን። ከዛ ያው መልቲፕል ኢሜይል ካላችሁ ከዛ ውስጥ በየትኛው ኢሜይል ጆይን ማድረግ ትፈልጋላችሁ የሚለውን ይጠይቃል። እኔ በመጀመሪያው ልበለው። ከዛ ኮንቲኒው፣ ከዛ ኢኔብል ኖቲፊኬሽን እለዋለሁ። ችግር የለውም። ከዛ ድጋሚ ኮኔክት አደርገዋለሁ ማለት ነው። ያው ኮኔክት ሳደርገው እንግዲህ እንደዚህ ያመጣልኛል። አሁንም በኢሜይል ያደርገውና ኮንቲኒው ነው የምለው ማለት ነው። ስለዚህ ይሄ በብራውዘር ነው የከፈተልኝ። ስለዚህ እዚህ ላይም ማድረግ ትችላላችሁ። ካልሆነ ደግሞ ቀጥታ ወደ አፕሊኬሽኑ እንሄድና እዚች ጋር እንደምታዩት አፕሊኬሽኑ አለ። አፕሊኬሽኑን እንከፍተዋለን። ጌት ስታርትድ ስንለው ይኸው እንደዚህ አድርጎ አመጣለን ማለት ነው። ከዛ እዚህ ላይ ነው አሁን እንግዲህ ፕሮፋይላችንን እና ስማችንን መቀየር የምንችለው እዚህ ላይ ነው። ይህንንም ለማድረግ ቀጥታ ከላይ በስተግራ በኩል ፕሮፋይል ምልክታችንን እንነካለን። ከነካም በኋላ እዚች ጋር ማይ ፕሮፋይል የሚል አለ፣ እሱን እንጫነዋለን። ከዛ ልክ እዚህ ላይ አይታችሁ ከሆነ የመጀመሪያው ዲስፕሌይ ኔም ይላል። ዲስፕሌይ ኔም ብሎ አይፎን ነው የሚለውና አይፎን ደግሞ የኔ ስም ስላይደለ እሱን እንቀይራለን። ከላይ እንደምታዩት ኔቨር ጊቭ አፕ ይላል። ከዛ ዲስፕሌይ ኔሜ አይፎን ይላል። ስለዚህ ይህንን በትክክለኛው የእናንተ ስም ትቀይራላችሁ ማለት ነው። አጥናፉ፣ የአባቴ ስም አበበ ለዋለውኝ ዲስፕሌይ አድርጎ እንዲያሳይ ዙም ሚቲንግ ስገባ ደግሞ የራሴን ስም አጥናፉ ይባል። ስለዚህ እንደዚህ ካደረግን በኋላ ከላይ ምንድነው የምናደርገው? ሴቭ ነው የምናደርገው ማለት ነው። ሴቭ አደረግን። ስለዚህ ይኸው ስሜን እዚች ጋር አምጥቷል። አጥናፉ ዲስፕሌይ ኔሜ እንደዚህ ይሆናል ማለት ነው። ስለዚህ እንደዚህ ካደረግን በኋላ ደግሞ ምን እንቀይራለን? ፕሮፋይል እንቀይራለን። ፕሮፋይል እዚች ጋር ካሜራዋን እንነካለን። ከጋለሪ እንመርጣለን። ይሄኛውን ለምረጠው የመጀመሪያውን ደንለዋለሁኝ። እዛ ይሄው 4 ማዕዘን አድርጎ ፕሮፋይላችንን ያስመርጠናል ማለት ነው። ዙም ኢን ዙም አውት ማድረግ ትችላላችሁ እናንተ። ስለዚህ በደንብ አድርገን ሪሳይዝ ካደረግነው በኋላ ደን እንለዋለን።
እንደዚህ አድርጎ ፕሮፋይላችንን ቀየረ ማለት ነው። ትንሽ ብለርድ ያደርገዋል፣ ችግር የለውም። ስለዚህ እንደዚህ አድርገን ዲስፕሌይ ኔማችንን እና ፕሮፋይላችንን ዙም አፕሊኬሽን ላይ ቀየርም ማለት ነው። ከዛ ውጪ ምን ማድረግ እንችላለን? እዚች ጋር ወደኋላ እንመለስና ከላይ በስተቀኝ 3 ነጥቧን እንነካለን። ከዛ ሚቲንግ ዊዝ ፐርሰናል አይዲ የሚለውን እንነካለን። ከዛ እዚች ጋር ኤዲት ሚቲንግ የሚል አለ። ሶስተኛውን እሱን እንነካዋለን። እዚህ ላይ ፓስኮድ ካያችሁ እዚች ጋር 2F350 VDV የሚለው ፓስኮድ ነው። ስለዚህ ሚቲንግ ሆስት የምናደርግ ከሆነ ይሄኛውን ፓስወርድ መቀየር እንችላለን። ስለዚህ ሰዎች በዚህኛው ፓስኮድ ነው ወደኛ ሚቲንግ መግባት የሚችሉት። ስለዚህ ይሄንን ቀላል ብናደርገው ለምሳሌ 4 ዜሮዎችን ባደርግ እኔ ዝም ብዬ ላይክ 40 ጽፎ የሚመጣ ሰው ጆይን ማድረግ ይችላል ማለት ነው። ፐርሰናል ሚቲንግ አይዲ ከላይ ያለውን ቁጥር ነው እንትን የሚለው። ስለዚህ በዛ ቅድም ጠይቆን የነበረው ማለት ነው። እሱንም አጀስት ማድረግ ይቻላል። ከዛ ሴቭ ነው የምናደርገው። ስለዚህ ሴቭ ስናደርግ እንግዲህ ፓስወርዳችንን ቀየርን፣ ኢሜይላችንን ዲስፕሌይ ኔማችንን ቀይረናል። ከዛም በተጨማሪ ደግሞ ፕሮፋይላችንን ቀይረናል ማለት ነው። ስለዚህ ሁልጊዜም ዙም ስትገቡ በአግባቡ በዚህ መልኩ በማስተካከል ዙም ጆይን ማድረግ ትችላላችሁ ማለት ነው። እንግዲህ ቪዲዮው ከተመቻችሁ ላይክ አድርጉ፣ ኮሜንትም አስቀምጡልኝ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ኖቲፊኬሽንም ማብራታችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ